አየኸኝ ከኔ ጋር ተጉዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሕዝብ እግዚአብሔር አምላካችን በፍቅሩ ጠብቆ እዚህ ሰዓት ስላደረሰንና ቃሉን መስማት የእርሱንም ትምህርት እንድናሰላስል ስለሰጠን እናመሰግናለን። ዛሬ የምናየው የእምነታችን ክፍል ባለፈው ጊዜያቶች በሁለት በሶስት ክፍል አድርገን አምናለሁ የሚለውን በተለያየ መልኩ የእምነት መታዘዝ፣ የእምነት ባህሪያቶችን የመሳሰሉትን ሶስት ነጥብ ከፋፍለን አይተነዋል። ዛሬ ደግሞ እናምናለን የሚለው በዚሁ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ከሚለው መጽሐፍ በተቀመጠው መልኩ እናስተነትናለን። እንግዲህ የሰው ድርጊት ለእግዚአብሔር የሚሰጥ ምላሽ ወይም ግላዊ ድርጊት መሆኑ ባለፈው ጊዜ አይተናል። ማንም ሰው ብቻውን እንደማይኖር ሁሉ ብቻውን የሚያምን እንደሌለ፣ ሕይወትን ለራሳችን እንዳልሰጠን፣ እምነትንም ለራሳችሁ ወይም ለራሳችን አልሰጠንም። ያመነ እምነትን ከሌሎች ተቀብሏልና ሌሎች የማካፈል ግዴታ አለበት። ይህም ደግሞ ፍቅር ይህንን ያስገድደናል። እያንዳንዱ ምዕመን የትልቅ ገመድ ቅጥልጥል ቋጠሮ ነው፣ የረጅም ገመድ ማለት ነው። እንግዲህ እምነትን እንደምናውቃት መካን አይደለችም። እምነት ትወልዳለች ወይም ይወልዳልም። እንዲያውም ስለ መወለዱም ስናስብ ይቀፈቅፋል የሚለው እና ለዶሮ የምንጠቀምበት ቃል እዚህ ለመጠቀሙ ያበዛል የሚለውን ነገር ማየት እንችላለን። እንግዲህ አምናለሁ የሚለው እኛ በጥምቀት ያንዳንዱ ክርስቲያን ሲጠመቅ የሚገልጸው የሚገባው ቃል ሲሆን ወይም ደግሞ በክርስትና አባትም በኩልም በማንኛውም አምናለሁ የግል ነው፣ የግል መልስ ነው። እናምናለን ስንል ደግሞ ያ ቅድሙ የሐዋርያት ጸሎተ ሃይማኖት ነው የምናገኘው፣ በጸሎተ ሃይማኖት የተገለጸው ነው። ይሄ ደግሞ በኒቅያው ጸሎተ ሃይማኖት ላይ የተጠቀሰው የኒቅያ ቁስጥንጥንያ ጸሎተ ሃይማኖት ለስርዓተ አምልኮ ስንሰበሰብ አንድ ላይ በምንሆንበት ጊዜ በሚገኘው ምዕመናን የሚገለጽ የቤተ ክርስቲያን እምነት ነው። ይህ እንግዲህ በአንደኛነት በዚሁ አጋጣሚ በላቲኑ ስርዓተ ቅዳሴ ወደ መጨረሻ አካባቢ ጌታ ሆይ የቤተ ክርስቲያን እምነት እንጂ የእኛን እምነት አትመልከት ይላል። ይህም ማለት እንግዲህ አባቶች አበው በትልቁ ጉባኤያቸው ላይ ሲያስተነትኑበት እንግዲህ እምነት ወይም ደግሞ ጥምቀት ሁላችንም በቤተ ክርስቲያን እምነት ነው የምንጠመቀው። የቤተ ክርስቲያን እምነት የማይናወጥ የማይቀየር የማይወድቅ እምነት ነው። የኔና የናንተ እምነት ብቅ ጥልቅ የሚል እምነት ነው እና ሲመቸን በኃጢአት የሚገለጸውን ማንነታችን እናውቃለን። በኃጢአት ወድቀናል ብሎ እግዚአብሔር በምናለቅስበት ጊዜ ወድቀን ነበር ማለት ነው። ይህ እንግዲህ እምነታችን ምን ያህል ደካማ እንደነበረ የሚያመለክተው ማንነታችን ነው የሚያሳየው። በቤተ ክርስቲያን በኩል ግን ሁል ጊዜ የጸና በበጎም በክፉም ጊዜ ጸንቶ የኖረው ማንነቱን በቤተ ክርስቲያን ላይ እንመለከታለን። ለዘላለም በእግዚአብሔር ዘንድ ታማኝ ሆና የምትኖር እግዚአብሔር እርሱ እንደ ቃሉ እንደዋሽ እንደማይለወጥ ታማኝ ሆኖ እንደሚኖር ሙሽራው ሌላዋ ከክርስቶስ ቤተክርስቲያንም ለባሏ የተመሸረሰች እንዳማረች በርትታ ጠንክራ የምትኖር ስለሆነች ቤተክርስቲያን አንደኛው ነጥብ ዛሬ ይህንን በቤተክርስቲያን እምነት ያለንን መሰረትነት እናያለን። ሁለተኛ የእምነት ቋንቋ ቤተክርስቲያን
እንደምታስተምረን አይተን ከዛ በሶስተኛ ደረጃ አንድ እምነት ብቻ እንዳለ ደግሞ እንመለከታለን። የመጀመሪያው እንግዲህ አማኝ ቤተክርስቲያን ናት። ጌታ ሆይ የቤተክርስቲያን እምነት እንጂ የእኛን እምነት አትመልከት ብለው የላቲኑ ስርዓት አባቶች ሲናገሩ፣ በተለያየ መልኩ ደግሞ በስርዓተ ግዕዝም በኢትዮጵያ ስርዓቶች ውስጥ በተለያዩ የቅዳሴ ስርዓት ቦታዎች ላይ ይህን ወደ ቤተክርስቲያን የሚያመለክት እንግዲህ የእኔ እምነት፣ የእናንተ እምነት፣ የእኔ እያንዳንዳችን እምነት ቤተክርስቲያን ትሸከማለች። ያንን ሰብስባ ነው እንግዲህ ታበረታታለች፣ ታጸናለች። ቤተክርስቲያን በጥምቀት እምነትን ከቤተክርስቲያን እንታደላለን። እያንዳንዱ እምነት እንግዲህ አሁንም ወደ ላቲኑ ስርዓት ስወስዳችሁ በእኛም በተለየ መልኩ ነው የሚገለጸው። ለመሆኑ ከቤተክርስቲያን ምንድን ነው የምትፈልጉት ተብሎ አጥማቂው ምን ትሻለህ ተብሎ ይጠየቃል። ይጠየቅ የሚመልሰው አንድ ነው፣ እምነትን እንፈልጋለን። ለልጃችን እምነትን እንፈልጋለን። ይህ እንግዲህ ከቤተክርስቲያን የምትቀበሉት ምን ያደርግላችኋል? ምን ይሰጣላችሁ ሲባል የዘላለምን ሕይወት ይሰጠናል። በእርግጥ በጠቅላላ ሰብስቦ ለምንድን ነው የምናምኑትን? ለዘላለም መኖር ስለምንችል፣ ለዘላለም ስለምንኖር ነው። እንግዲህ በዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 3 ላይ እንደምን የዘላለም ሕይወት አንተ ብቻህን የሆንከውና የላከው ወልድ እርሱ ነው ይላል። የዘላለም ሕይወት ማለት ብሎ እና ስለዚህ ቤተክርስቲያን እምነትን ስለምትሰጥ ስለምታስተምረን የአዲሱ ልደት ወይም ደግሞ በጥምቀት ያገኘነው አዲሱ ልደት የአሮጌው አዳም ፍጥረት ሳይሆን የአዲሱ አዳም የክርስቶስ ፍጥረት በዚያ ያገኘችው ልደት እናት እንደመሆኗ በእርሷ እናምናለን ብለን እምነታችን ገልጸን በእርሷ እናምናለን በምንልበት ሰዓት ይሄ በእግዚአብሔር አብ አምናለሁ፣ በእግዚአብሔር ወልድ አምናለሁ፣ በእግዚአብሔር መንፈስ ቅዱስ አምናለሁ ከምንለው አይለይም። ጠንካራ እምነት ነው እንጂ የደህንነት ምንጭ ነች ማለት አይደለም። የደህንነት ምንጭ አንዱ እግዚአብሔር ብቻ ነው። የሁሉ ምንጭ በምንልበት ሰዓት እና እንደዛም ብለን አንቆጥርም። ደህንነት የሚሰጥ እግዚአብሔር ብቻ ነው። በትምህርተ ክርስቶስ ቁጥር 2030 ላይ እንደዚህ ይነበባል። ክርስቲያን የሆነ ሰው ከሁሉም ከተጠመቁ ሰዎች ጋር በሚኖረው ሱታፌ ጥሪውን ተግባራዊ የሚያደርገው በቤተ ክርስቲያን ነው። ክርስቲያን የክርስቶስን ሕግ ያጠቃለለውን ትምህርት የያዘውን ቃለ እግዚአብሔር የሚቀበለው ከቤተ ክርስቲያን ነው። በጉዞ ላይ የሚያጸናውን የምስጢራትን ጸጋ የሚቀበለው ከቤተ ክርስቲያን ነው። ክርስቲያን የቅድስናን ምሳሌ የሚማረውና አርአያዋን መገኛዋ የሆነችው አርአያነት መገኛ የሆነችው ፍጽምት ቅድስት ድንግል ማርያም የሚያውቀው ከቤተ ክርስቲያን ነው። ሕይወታቸው ካደረጉት ሰዎች ምስክርነትም ይህንኑን ይማራል። ከመንፈሳዊ ትውፊትና ቀድመውት ካለፉት በግብረ አምልኮ በታላቅ ስነ ስርዓት ከሚከበሩት ከቅዱሳኑ ረጅም ታሪክ ይረዳዋል። እንግዲህ እኛ ይሄ ጥልቅ ነገሮችን ጥልቅ ምስጢር ሰማያዊ ምስጢር የምናገኘው ከቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያንን እኛ እናታችን ብለን እንጠራታለን። የአዲስ ልደት፣ የአዲስ መወለድ፣ የአዲሱ ማንነታችን ከክርስቶስ ያገኘ ማንነታችን ልደት እናት ነች። እንግዲህ ይህ በእንዲህ እንዳለ በሁለተኛ ነገር ደግሞ የምናየው
የእምነት ቋንቋ ነው። የእምነት ቋንቋ በምንልበት ሰዓት ቋንቋ መገናኛ መግባቢያ ራሳችን የምንገልጽበት ነው። ሕፃን እያለን እንንተባተባለን፣ በእምነት እንደዛው ነው። እያደግን ስንሄድ እውቀትን የመያዝ አቅሙ አእምሯችን በዛ መጠን እውቀትንም ምስጢርንም የምንረዳው በአእምሯችን ስፋት መጠን ነው፣ በብስለታችንም መጠን ነው። በዚያኑ መጠን ነው ደግሞ ራሳችን መግለጽ የምንችለው። እንግዲህ ቅድም ካልኩት በተጨማሪ ቤተ ክርስቲያን የመጀመሪያ አማኝ ነች፣ እምነትን ደግሞ ሌላ ታድላለች ብለን በምናገር ከዛም በላይ ደግሞ እናታችን የእምነት እናታችን የአዲሱ ልደት እናታችን ካልናት በኋላ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ የተገለጸ አንድ ነገር አነባለሁኝ። እንዲህ ይላል፣ ይህ ሳይሆን ቀርቶ ይላል፣ ብዘገይ ግን በዚህ በጻፍሁልህ ትእዛዝ የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት በሆነችው በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እንድታውቅ ነው ብሎ ቤተ ክርስቲያን ምንነቷን ሲናገር በአምድነትና በመሰረትነት የእምነት አምድና መሰረት እንደሆነች አስቀምጦታል። በይሁዳ መልእክት ምዕራፍ ቁጥር 3 ላይ ደግሞ ልክ እንደዚሁ ስለ ጋራ ደህንነታችን እጽፍላችሁ እጅግ ተግቼ ያለው ነገር ግን አንድ ጊዜ ለቅዱሳን ስለተሰጠው እምነት ትጋደሉ ዘንድ እጅግ ተመኘሁ ብሎ ይናገራል። ስለተሰጠው የሚለው የተቀበልን እንደሆነ የተሰጠ እንደሆነ እንጂ ግኝት ወይም ዲስከቨሪው በፈረንጁ ዲስከቨሪ እንደሚለው እንዳልሆነ የተቀበል ነው። ከማን? ከቤተ ክርስቲያን ከቅዱሳን ለቅዱሳን የሚለው ለአንድ ቅዱስ ለአንድ ግለሰብ የተሰጠ አይደለም። ስለዚህ በእምነት መግለጫችን እንግዲህ የምታስተምረውን ይህንን የምታውጀው የምትነግረው እኔና እናንተ ልናምን የሚገባን ነገር ይህ ነው ብላ የምትነግረን በመንፈስ ቅዱስ ተመርታ በመንፈስ ቅዱስ የተበጀችውና የተሰራችው የእግዚአብሔር መልእክተኛ የሆነችው ቤተክርስቲያን ናት። እንግዲህ እናት ለልጆቿ ከመንተባተብ ወደ ትክክለኛ ሐሳብን ወደ መግለጽ ቋንቋ እንድታስተምር እንዲሁ ቤተክርስቲያን ለእኛ የእምነትን ቋንቋ ታስተምረናለች። ምክንያቱም ቅድም ብለናል፣ ካመን በኋላ የማካፈል ለሌላ የመስጠት ግዴታ አለብን፣ ፍቅር ያስገድደናል ብለናል። ስለዚህ እኔና እናንተ ያን ደግሞ ለማድረግ እንግዲህ ራስን በመግለጽ ማደግ አለብን። እምነት ምስጢር ነው። ምስጢራዊ ነገር የመኖር የማስተላለፍ ቀላል አይደለም። ምክንያቱም በእውቀት ላይ ብቻ የተመሰረተ ሳይሆን አብሮ ከመሆን ከህይወት ልምምድ ጋርም የተያያዘ ስለሆነ ነው እና ስለዚህ ቤተ ክርስቲያን የእምነትን ቋንቋ ታስተምረናለች። እንድናቅ ብቻ ሳይሆን እንድናካፍል፣ ሌላው በሚያስደስት ሁኔታ፣ በሚስብ ሁኔታ፣ በሚማርክ ሁኔታ፣ ውበቱን በሚገልጽ ሁኔታ እምነታችንን እንድንገልጽ ታስተምራለች ማለት ነው እና ስለዚህ እያንዳንዳችን ምን ደረጃ እንዳለ እናውቃለን። በመንተባተብ ደረጃ ነው ያለነው። መግለጽ ትንሽ አፋችን ከፍተን ጀምረናል፣ ወይም ደግሞ በሚያሳምንና በሚያስደስት መግለጽ ደረጃ ደርሰናል። ይህንን ግን ከቤተ ክርስቲያን እንቅዳ። በሶስተኛና እንደው መጨረሻ ነጥብ አድርጌ ላስቀምጠው ፈልገው አንድ እምነት ብቻ ነው ያለው። ለዚህ ኤፌሶን ሐዋርያ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ላይ ቁጥር 4 እስከ 6 ከአንድም ልንጀምረው እንችላለን። ንግግር ያለውን ብቻ ስንመለከት እንዲህ ይላል፣ እንግዲህ በጌታ እስረኛ የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ እንድትመላለሱ እለምናችኋለሁ። በትሕትናና በየዋህነት ሁሉም በትዕግስት እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ መንፈስ የአንድነት ለመጠበቅ ትጉ ይልና ቁጥር 4
በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድም ጌታ፣ አንድም እምነት፣ አንድም ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። እደግመዋለሁ ቀደም ብያልኩትን፣ አንድ እምነት፣ አንድ ጥምቀት አለ። በዓለም የተበታተነ ብዙ ቢኖር የሁሉ በእግዚአብሔር ዘንድ እኛ የምናውቀው ሁሉም በእምነቱ አንድ ቋንቋ እንዲናገር ቤተክርስቲያን ሁሉንም አንድ ቋንቋ የእምነት ቋንቋ ማስተማር። ምክንያቱም ለዛ ለአንዱ የእምነት ቋንቋ ነው ቅድም አምናል በሚለው ላይ መታዘዝን እና ሌሎችም እንዲታዘዙ የማድረግን ሐዋርያዊ ተልእኮ የምንልከው። የአንድ ቋንቋ ሳይሆን ሲቀር ባቢሎን ነው። ቤተክርስቲያን የባቢሎን ምሳሌ ሳይሆን የባቢሎን ተቃራኒ ምሳሌ ነው የምትሆነው። የአንድነት ስፍራ ነው፣ የአንድነት ቋንቋ ነው። እንግዲህ ባህልንና ይህንን ቋንቋ ልማድን ሁሉ ምናለት ልዩ ልዩ የሆኑ ልማዶች ልዩ ልዩ ባህሎች ቢኖሩም በዚህ መግለጫው ላይ ግን በዋናው ሐሳብ አይንለያይም። አንድ እምነት፣ አንድ ትውፊት፣ አንድ እውነት አለ። ስለዚህ እናምናለን ስንል ይሄ ማህበርን የሚመለከት ነው፣ በጋራችን ነው። ይሄ አዲሱ ልደታችን ነው፣ አዲሱ ማንነታችን ነው። ቤተክርስቲያን ይህንን በጥንቃቄ በመጠበቅ አንድ ነፍስና አንድ ልብ ሆና በአንድ ድምፅ ይህንን እምነት ትሰብካለች፣ ታስተምራለች፣ ታስተላልፋለች። እኔና እናንተ ስንሰብክ ደግሞ ከዛው ከአንዱ እምነት ቀድተን ነው፣ የራሴን የግል ሐሳቤን ሳይሆን የእናቴን ቋንቋ የእናቴን ሐሳብ። ምክንያቱም ያ ለቅድስና በህይወት ልምድ የተፈተነና ያለፈ የጠራ የነጻውን እምነት ነው። አዲስ ነገር ሳንፈጥር እንደምታስተምር እኛም እናስተምራለን፣ እንደምታስተላልፍ እኛም እናስተላልፋለን። እንግዲህ እኛ እናምናለን ስንለው ይህንን ማህበራዊ የእግዚአብሔር ሕዝብ ቋንቋ እንደሆነ በማሰብ የምናደርገውና የምንላከው አንድነትን አንድምታ ያለበት በአንዲት ቅድስት ሐዋርያዊት ካቶሊካዊት ቤተክርስቲያን አምናለሁ ብለን የገለጽነው በተግባር መገለጽነው። እግዚአብሔር አምላካችን እንግዲህ እኛም ይህንን አንድነታችንን የቅድስናችን ምልክት ስለሆነ ቤተክርስቲያንም የቅድስናዋ በአንድነቷ ስለምትገልጽ ለዚያ እኛም ያደግን የበለጸግን